እንኳን ለፍስለታ በዓል በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ወዳጆች፣ ከዚህ በመቀጠል በነሐሴ 1 ቀን የሚነበበውን የእናታችን የፍልሰታ በዓል መልክዓ እናሰማለን። ጠቢባን የኤፌሶን ወርቅ የሚያመላልሱባት በንጉሥ ሰሎሞን ወደብ የምትገኝ በሁለት ወገን ድንግል የሆነች የከበረች ማዕቲ ልጅ እመቤታችን ድንግል ማርያም ሆይ በሞት ተይዞ ካልቀረ ሰውነትሽ ጋባ አንድነት ስምምነት ለሚኖረው ቅዱስ ፍልሰታሽ ሥጋሽ ሰላምታ ይገባሻል። ከዘመን አስቀድሞ በአምላክ ልቦና የነበርሽ ልቅሶ የሚረሹብሽ ትካዜንም የሚያስቡ የመጽናናት የደስታ መገኛ ለሆነው ፍልሰታ ሥጋሽ ሰላምታ ይገባሻል። እመቤቴ ድንግል ማርያም ሆይ በፍልሰታ ሥጋሽ ዛሬ እጅግ ተደሰትኩኝ። ገጸ ምሕረትሽን የማየው መቼ ይሆን? በሰው ልቦና ያልታሰበ እንደ ቅድስና ተጎናጽፈሽ ለተፈጸመ ፍልሰተ ሥጋሽ ሰላምታ ይገባሻል። እመቤቴ ቅድስት ድንግል ማርያም ሆይ እንደ ዕንቁ የሚያበራ ቅዱስ ሥጋሽ በብሩህ ደመና ተከቦ ወደ ሰማይ ሲያርግ አይቶ መልአኩ ሞት እጅግ አፈረ። አላፍ ነገድ መላእክት በሰማይ በኢየሩሳሌም ውስጥ እጅግ የበዛ ምስጋና የሚያመሰግኑሽ ደስታ የተመላሽ ከብርሃን ይልቅ እጅግ የምታበሪ እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር ስለባረካት ከባርኮ ልጅ ነቢይ ሄኖክ ከዕርገት ሥጋ ይልቅ ክብር ከፍ ከፍ ላለ ፍልሰተ ሥጋሽ ሰላምታ ይገባል። ሞገስ ቅድስና ለማይጎለው ምሕረተ ሥጋና ለማይነጥፈው ፍልሰታ ሥጋሽ ሰላምታ ይገባል። የእግዚአብሔር የቅድስና አዳራሽ እመቤቴ ቅድስት ድንግል ማርያም ሆይ ፍልሰተ ሥጋሽን ያጀቡ ነገደ መላእክት ድንግል ማርያም በምድር ሁሉ የከበረች ናት እያሉ በሰማይም አመሰገኑ። ከእግዚአብሔር ወዳጅ ከያዕቆብ ፍልሰት ይልቅ ምስጋና ለተመላው ፍልሰተ ሥጋሽ ሰላምታ ይገባል። ቅናሞስ ሄርሄ እንደተሰኙ ሽቶችሽ ደስታ የምታሰኝ እመቤቴ የቅድስት ድንግል ማርያም ሆይ ነገደ መላእክት ብርሃን ለብሰው ብርሃን ተጎናጽፈው በዓለ ፍልሰታሽን ዘወትር ያከብራሉ። እመቤቴ ድንግል ማርያም ሆይ የደስታ መገኛ ከሆነ ልጅሽ በቀር የሞት ማሰሪያ የፈታ ሙታንን ከሲኦል ያወጣ የለምና ሰማያዊ ክብር ከፀሐይና ከጨረቃ ይልቅ እጅግ ለሚያበራ ፈጽሞ ለተመሰገነ ፍልሰተ ሥጋሽ ሰላምታ ይገባል። ከታችኛው ኃላፊ ዓለም ይልቅ ሰማያዊ ዙፋን ቅዱሳን ሱራፌል እየጠበቃት ለሚኖረው ፍልሰተ ሥጋሽ ሰላምታም ይገባል። ከወርሃ ታኅሳስ የአበባ ፍካት ይልቅ ደስ የምታሰኝ እመቤቴ ድንግል ማርያም ሆይ ከጥፋት ባህር ዳርቻ እነሆ ሰጥሜያለሁና በንጽሕና መርከብ ዘወትር እኔንም አድኝኝ። በቅድስተ ቅዱሳን ውስጥ ቆሞ የድኅነት መሥዋዕት ያሳረግ ዘንድ ሊቀ ካህናት ክርስቶስ ደስ አሰኘሽ። የሥጋሽንም ፍልሰት ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ አምላክ የከበረውን ሞገስ ፍልሰተ በቀልና ቂምን የተመላ ክፉ መልአክን ሞትን እጅግ አሰቃይቶም አጠፋው። ምስጋናና ኃይሉ ቅድስና ይቅርታው ክንዱ ላሆነው ፍልሰተ ሥጋሽ ሰላምታ ይገባል። የክርስቶስ እናቱ የተባረክሽ እመቤቴ ድንግል ማርያም ሆይ ለምድረ ኃጥአን ሁሉ ምሕረትን የምታሰጪ ነሽና መታሰቢያሽም ለዘላለም ይኖራል። ለተመረጡ ቅዱሳን ረድኤታቸው ትሆኚ ዘንድ በረዥም ብርሃን መሰላል ለተከናወነ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ 5 የአዕዋፋት ወገኖች በ2 ዲናር ይዋጁ እንደነበረ አንቺም እኔ ልጅሽን በተወደደ የአማላጅነት ገንዘብ ተዋጅኝ ዘንድ ታድኝኝ ዘንድ እማጸንሻለሁ። እግዚአብሔር ወልድ ቀድሶና አክብሮ ለተዋሃደ የሥጋ ፍልሰትሽ ሰላምታ ይገባል። እመቤቴ ድንግል ማርያም ሆይ በይሁዳ አውራጃ ኢየሩሳሌም ለተከናወነ ቅዱስ ፍልሰትሽ የተርሲናና የዴስያት ነገሥታት የመታሰቢያ ሽቶና ነጭ ዕጣን እጅ መንሻም አድርገው ያቀርብሉልሻል። ልዑል እግዚአብሔር ከነቢይ ሴሎ ከቅዱሳን ኤልያስ
ፍልሰተ ይልቅ ከፍ ከፍ ላደረገው ቅዱስ ፍልሰታሽ ሥጋ ምስጋና ይገባል። እመቤቴ ቅድስት ድንግል ማርያም ሆይ በክንፈ ረድኤትሽ ወደ ቅዱሳን ስፍራ ውሰጂኝ እንጂ ሁሉን የሚረታ ሞት በኋላ እየተከተለኝ በዚህ ዓለም እንደምን በደስታና በጤና እኖራለሁን? ፈጣሪዋ እግዚአብሔር ወዳዘጋጀላት ምድረ ገነት ላረገሽ ፍልሰተ ሥጋሽ ሰላምታ ይገባሻል። ንግሥተ ሰማያት ወምድረ እመቤቴ ቅድስት ማርያም ሆይ ብትወጂውስ ኃጢአተኛን ከኃጢአቱ መጠበቅ ይቻልሻልና ከሚያስጨንቅ የሞት ቁራኛ ታድኝን ዘንድ እለምንሻለሁ። በከበረች የክርስቶስ ትንሣኤ ጥላ ውስጥ ሕያው ራሱን ላስጠጋ ፍልሰተ ሥጋሽ ሰላምታ ይገባሻል። የኤፍራታ ርግብ እመቤቴ ድንግል ማርያም ሆይ በመጨረሻው ዘመን ስትጠየቅ ምድር የተሰጣትን አደራዋን በመለሸች ጊዜ በአማላጅነት ጥላ ሸፍነሽ በክንፈ ምሕረትሽም ሰውሪኝ። የሊቀ ካህናት አሮን የክብር ሽልማት እመቤቴ ድንግል ማርያም ሆይ ይህን የከናፍሬና የአፌ ፍሬ ምላሽ በላይም በታችም በተጎናጸፈው ልብሰ ርኅራኄሽ የተሳለ ይሆን ዘንድ አንቺን ላመሰገኑ ቅዱሳን ጻድቃን ዕርገት ሁሉ ምክንያት ለሆነው ሥጋሽ ዕርገተ ሥጋሽ ሰላምታ ይገባል። እመቤታችን ቅድስት ድንግል ማርያም ሆይ ኃጥአን ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝኝም ጠብቂኝም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እናታችን ማርያም ሆይ ሰላም ላንቺ ይሁን። መለኮትን የተሸከምሽ መጉደል የማይታወቅብሽ በሁለት ድንግልናዎችሽ መላ አካልሽ ተሸፈነ። ይህንን ሁሉ ላደረገ ለልዑል እግዚአብሔር ምን እከፍለዋለሁ? ነበልባሉ ወደ ቤትሽ ከደረሰ በኋላ እሳት የመላሽ ጌታ እናቱ እመቤቴ ማርያም ሆይ ልጅሽን አገለግለው ዘንድ የበቃውማ አድርጊኝ። አንደበቴ በተናገረ አፌም ዘመረ ገትሽ ክብር ዝማሬ ባቀረብኩ ጊዜ ቅድስተ ቅዱሳን መቅደስ ሲሆንሽ እመቤቴ ማርያም ሆይ በፊትሽ ባለሟልነትን ባገኘ በቀኘ እጅሽ 3 ጊዜም ባርኪኝ። ከማትሞት ነፍስሽ ጋር በአንድነት በመስማማት ለሥጋሽ ማድረግ ሰላምታም ይገባን። የማቲ ልጅ ማርያም በሁለት ወገን ድንግል ነሽ። ጠቢባን በውስጣቸው ያፌዝን ወርቅ ያስቀመጡባት አንድ የሆነች የሰለሞን ተርሲስ መርከብማ አንቺ ነሽ። ልቅሶን ወደማይሰሙባት ሐዘን ወደማያስብባት ወደ መጽናናትና ወደ ደስታ ቦታ ለሥጋሽ ማድረግ ሰላምታ ይገባል። እመቤቴ ሆይ ከጊዜና ከዘመን አስቀድሞ በአምላክ ልቦና ታስቦ ትኖር ነበረች። ደስታን ዛሬ በማረግሽ በደስታም እመቤቴ ማርያም ሆይ ፊትሽ ግን የማየው መቼ ነው? ከባርካ ልጅ ከሄኖክ ዕርገት ይልቅ እግዚአብሔር አብዝቶ ክብር ከፍ ላደረገውና ለባረከ ሥጋ ዕርገትሽ ሰላምታ ይገባል። የከበርሽና የምታበሪ የብርሃን ቀን እመቤቴ ሆይ የብዙ የሆኑ የመላእክት ወገኖች ለአንቺ በሰማይ አዳራሽ እጽፍ ድርብ ተድላ ደስታ እያደረጉም ወሰዱሽ። የምስጋና ባህር ለማይነጥፈው ሞገስሽ ለማይጎድለው ለአካልሽ ዕርገተ ሥጋ ሰላምታ ይገባሻል። የእግዚአብሔር መቅደስ ማርያም ሆይ አንቺ ወደ ሰማይ ሳረግሽ መላእክት ማርያም ግን በምድር ተመላለሰች ነበረችም አሉ። እግዚአብሔር ወዳጅሽ ከኤልያስ ዕርገት ይልቅ ምስጋና ላበዛው ለአካል ዕርገትሽ ሰላምታ ይገባል። ርሄና ቀናኑስ የተባሉ ሽቶዎች ምሳሌዎችሽ የሆኑ እመቤቴ ሆይ
መላእክት ፍጹም ብርሃን ለብሰው የዕርገትሽን በዓል ሁልጊዜም ባረኩ። ገናናነትሽን ስትጎናጸፊና ጸጋን ስትለብሺ በሰው ልብ ላልታሰበ ለአካልሽ ዕርገት ሰላምታ ይገባል። ሥጋሽ በዕንቁ የተመሰልሽ እመቤቴ ሆይ ሥጋሽ በብሩህ ደመና ላይ ተቀምጦ ወደ ሰማይ ሲያርግ አይቶ ዲያብሎስ አፈረ፣ ቆሰለም፣ ታወከም። የክብር ጸዳል ከፀሐይና ከጨረቃ ይልቅ ላበራው ምስጋና ለተመሰገነው ለአካልሽ ዕርገት ሰላምታም ይገባል። እመቤታችን ድንግል ማርያም ሆይ ያለ አንቺና ያለ ደስታ በኩል ልጅሽ ያለ ክርስቶስ ሞትን ማሰሪያ የፈታ ሙታንን ከመቃብር ያስነሳም የለምና በቅድስተ ቅዱሳን ቁመው የደህንነት መሥዋዕት ያሳርግ ዘንድ ሊቀ ካህናቱ ላስደሰተው ለአካልሽ ዕርገት ሰላምታ ይገባል። እመቤታችን ድንግል ማርያም ሆይ የዕርገትሽ በዓል ሞገስ ቂምና የበቀል አለቃ የሆነውን የሞተ መልአክን ምን ያህል አሳሰበው፣ ምን ያህልስ አሳመመው። ሱራፌል እየጠበቃት በሩህ ሀገር ትኖር ዘንድ ኃላፊውንና ከታችኛው ዓለም ለአካልሽ ዕርገት ሰላምታ ይገባል። ከታዋፊ መስከረም ወር አበቦች ይልቅ መዓዛሽ ያማረ እመቤቴ ሆይ እነሆ በባህር ጨለማ ዳር ሰጥም ያለውና በንግስናሽ በንጽህናሽ መርገብ ሁልጊዜም አሳርጊኝ። የይቅርታ ክንዱ ዘላለም ስጋት ኃይሉ ለሆነው ለአካልሽ ዕርገት ሰላምታ ይገባል። ስም አጠራርሽ ይቅርታሽ ለትውልድ ጸንቶ የኖረልሽ ለዓለም ኃጣን ምሕረትን ታመጫለሽ። የክርስቶስ የጎን የሆንሽ አንቺ እንደ ክብር ነሽና እግዚአብሔር ለተዋዳትና ክብደቷን ለተካፈላት ለአካልሽ ዕርገት ሰላምታ ይገባል። እመቤታችን ድንግል ማርያም ሆይ በኢየሩሳሌም ዙሪያ ላደረገችው ለተርሲትና ለደሴቶች ነገሥታት የነጭ ሽቶና የመታሰቢያ ዕጣን እጅ መንሻም አድርገውላት ያስገቡላትም ዘንድም አዘዙ። ከሰሎሜ ነቢይ ከኤልያስ ዕርገት ይልቅ እግዚአብሔር ከፍ ላደረገው ለአካል ዕርገትሽ ሰላምታ ይገባል። እመቤታችን ድንግል ማርያም ሆይ ወደ ጻድቅ አገር በፈጠነ ንፋስ ክንፍ ውሰጂኝ፣ ሁሉን የሚገዛ ሞት እየተከተለኝ ነውና እኔ በጤናና በደስታ ለምን እኖራለሁ? ለተመረጡ ልጆችሽ እናታቸው ትሆኚ ዘንድ ረጅም የብርሃን መሰላል ለተደረገው ለአካል ዕርገትሽ ሰላምታ ይገባል። እመቤታችን ቅድስት ድንግል ማርያም ሆይ በጭንቅና በረሃብ ወቅት 5 የድንቢጥ ወፎች ዘሮች በሁለት ጻድቅ እንደሚሸጡ በይቅርታና በጻድቅ ገንዘብ እኔንም ግዢኝ። እግዚአብሔር ፈጣሪዋን ጥበቧን ወደሆነላት ወደ ብርሃ ሔዋኗ ለተደረገላት ለአካልሽ ዕርገት ሰላምታ ይገባል። እመቤታችን ድንግል ማርያም ሆይ መራሪ ከሆነው ከሞት ማሰሪያ ፊትኝ። የሰማይና የምድር ነገሥታት ሆይ ብስቶችኝ ኃጣንን በባሪያሽ ነፃ ማድረግ አይሳንሽምና ሕያው የሆነ ራሱን በውስጧ ከሰወረ በኋላ ለክርስቶስ ትንሣኤ ሁለተኛው ዓለም የሆነው ለአካለ ትንሣኤሽ ሰላምታ ይገባል። የኤፍራታ ርግብ እመቤቴ ማርያም ሆይ በጥላሽም አልብሽኝ፣ ፍርድ በሚሆን ጊዜም አደራሽን በክንፎችሽም ሰውሪኝ። በአንቺ ዘንድ የከበሩ ቅዱሳን አባቶች ዕርገት ለተጀመረበት ለአካልሽ ዕርገትም ሰላምታ ይገባል። የሊቀ ካህናት አሮን ሽልማት እመቤቴ ማርያም ሆይ የከናፍርሽና የአንደበትሽ ፍሬ የሆነው ይህንን ውዳሴሽን በልብስሽ ከላይ እስከታች ድረስ የተሳለም ይሁን። ለድካሙና ለመከራው ዋጋ ስሙ ከፍ ላለው ለጊዮርጊስም ሰላምታ ይገባል። እመቤታችን ድንግል ማርያም ሆይ በዕርገትሽ ዛሬ የመጾም ፍልሰት እመቤቴ ድንግል ማርያም ሆይ በዕርገትሽ ዛሬ የአጽሙ ፍልሰት ተጨመረ። ደግሞም ያን ጊዜ ድንግል ሆይ ፍልሰቴን ከፍልሰትሽ ጋር ጨምሪልኝ ብሎ ጸልዮም ነበርና የአብ ማደሪያው የወልድ እናቱ የመንፈስ ቅዱስ የታቦት አዳራሽ እመቤቴ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ግን ኃላፊዎችም ናቸው፣ ከሁሉም ይልቅ አንቺ የተወደድሽ ነሽና። እመቤታችን ድንግል ማርያም ሆይ ኃጥአን ልጅሽን ከመከራ ሥጋ ከመከራ ነፍስም አድኝኝ፣ ለዘላለሙም አሜን።